ኢንሻአላህ እኔ ግን ያልገባኝ ነገር አዩ አሁንም ግልጽ ያልሆነልኝ አዩ ብር ነው የምታፈቅረው ወይስ ሰይድን ነው የምታፈቅረው? ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴት ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ሰላም እያልኩ ጀምራለሁ። እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ እስኪ የሆነ ነገር ላሳያችሁ። በጣም ነው የሚያሳዝነው። ልሄድ ነው ብዬ ስሰናበታት ወጥቻለሁ። ያው ኤርፖርት ነው ያለሁት ኤርፖርት ያለሁት በቃ አሁን ሰዓት እየደረሰ ነው በረራ። በአስቸኳይ እንግዲህ አቆራርጬ በትራንዚት ነው። ወይኔ ጋይስ በጣም ያሳዝናል። ሰይድ ወደ የመን ገብቷል፣ ግን አልሐምዱሊላህ በሰላም ገብቷል ማለት ነው። ቪዲዮ እንትን እንዳለው በሰላም ገብቷል። ዋናው በሰላም መግባቱ ነው። አልሐምዱሊላህ። እና አሁን ሰይድ ያለው የመን ነው ማለት ነው። ሱመያ እንግዲህ ቪዲዮውን ፖስት ስላደረገው ታየዋለች እዛ እንደደረሰ ማለት ነው። ቢገናኙ እኔ በጣም ነው ደስ የሚለኝ ማለት ነው። እዚህ ላይ የአባትነት ጥጉን ነው ያሳየው ማለት ላይክ ልጆቼ ሱመያ በፖስተችው ፖስት ትንሿ አቲካ ማለት ነው እንድታመመች ላይክ መርፌ ስታስወጋ አየሩ ምናምን ተቀያይሮባቸው መርፌ እያስወጋው ነው ምናምን ብላ እንደዛ አይነት ነገር ቪዲዮ ለቃ ነበር እና እሱ ውስጡ ነው የተረበሸው ማለት አባት ነው ምናምን ልጆቼን እዚህም እያለ ስላለ ረጅም ጊዜ አልተገናኙም። በዚህ ሲሄድ በዛ ሲሄድ በዛ እየነበረ ስለሆነ እሱን የምታውቁት ነገር ነው እና አሁን እንደዛ ልጆች የታመሙ የሚለውን ነገር ሲሰማ አላስቻለውም ማለት ነው። ወደ የመን ገብቷል ልጆቹን ለማየት እና ሱመያ ይህን ያክል መስዋዕት ነው የከፈለው። የምር ልጆች የታመሙ ሲል አላስቻለው። አባት ነው። አንቺን ብትሆኚ እንደ እናት የሚሰማሽ ነገር ታውቂያለሽ። እዛ ሆነሽ ሲያማቸው ምናምን ምን ያክል እንትን እንደምትይና ብታሳዩ ደስ ይለናል። ልትፈሪም ትችያለሽ። በእርግጥ ከዛ ድረስ የመጣው ልጆቼን በዚህ ሰበብ አድርጎ ሊወስድብኝ ይችላል ብለሽም ልታስቢ ትችያለሽ። እንግዲህ አናውቅም ምን እንትን እንደሚል፣ ግን ብታሳዩ ደስ ይለናል። ማለት አሳይታችሁ ተስማምታችሁ በሰላም ብትኖሩ ማለት ነው። እዛው መኖሩን ከፈለግሽ ምርጫ እየሰጠሽ ነበረ። ስለዚህ አላህ ሰይጣንን የያዝላችሁና በሰላም አላህ ያገናኛችሁ፣ አላህ ያስማማችሁ ማለት ነው። እሱን ነው እንደዛ የምለው። ግን እንዳት ማለት እዛ ጋር ለምሳሌ የመን ከገባው በኋላ እዚህ ነኝ እዛ ነኝ እዚህ ነኝ ምናምን ብለሽ እንትን ባትዩ ደስ ይላል ማለት ነው። ያለሽበት ቦታ ግልጽ አድርገሽ ነገርሽ ምናምን ልጆቹን ብታሳዩ፣ ካልፈራሽ ይወስድብኛል ምናምን ካላሽ ደግሞ አይወስድብሽም። እንዴት ነው ህፃን ልጅ የምጣባ ልጅ ከእናቷ ነጥሎ የሚያመጣ እንደዛ የሚያደርግ ሰው አይመስልም ማለት ነው። አያደርግም። ብቻ አሳይተሽውም እኮ እንትን ማለት ትችላለሽ። ልጆችን ለማየት ናፍቀውኛል ታሟል ምናምን የሚለውን ሰግቶ ምናምን ስለሆነ የመጣው አሳይ ነው የምንለው። አላህ በሰላም ገብቷል ማለት ነው። በሰላም አላህ ያገናኛችሁ፣ ሸይጣንን አላህ ያዝላችሁ። እንደዛ ነው የምለው ማለት ነው። እና ውዶች ሌላ ችግርም እየተፈጠረ ነው ማለት አንዱ ሲያልቅ አንዱ ሲያልቅ አንዱ እንትን እያለ ነው። ብቻ በጣም ግራ የሚገባ ነገር ነው። ሰይድ ሲሄድ ማለት ነው ለያሲን ሆነ አደራ ሰጥቶት ነበረ እንትን አዩን እንትን እንዲላት ቤቱን ሄዶ ቼክ እንዲያደርግ ምናምን። ግን ገና ሰይድ እንደወጣ ሲታይ ማለት ነው አዩ ከቤት እንደምትወጣ እና ቤት እንደሌለች ምናምን ቴክስት ልካለች ነበረ ማለት። መጀመሪያ አዩ ግራ የሚያጋባው ነገር የመጣችው ማለት ነው ቀለበት አደርጋለሁ ምናምን ብሏ ስለነበረ ቀለበት እንዳያደርግ ውስጥ ለመረበሽ ለመበጥበጥ ማለት ነው ቀለበት ፕሮግራሙ እንዲቀር እውነት እንደዛ ምናምን ለማድረግ ነበረ መሰለኝ የመጣችው መጀመሪያም። እና ሰይድ ሲሄድ እንደዛ ሲያደርግ በጠዋት ብላ ነበር የመጣችው። ከዛ ብር ተቀበለችው ማለት ነው። ብዙ ብር ነው የጠየቀችው። ግን እሱ ምንም ማድረግ ስለማይችል ብር ፓስፖርቱንም ደብቃበት ምናምን ነበረ እንዲሄድም ስለማትፈልግ በዛ ሰበብ አድርጋ የፈለገችውን ነገር አግኝታለች። ብር ተቀብለዋለች ማለት ነው። ብር ከተቀበለችው በኋላ የትም አትሄድም ብሎ ነበር ያሰበው ማለት የምትፈልገውን ነገር ሰጥቷታል። ስለዚህ ብር ነው የፈለገችው፣ ብርም ሰጥቷታል የምትፈልገውን ያክል ማለት ነው። እና ለያሲን ላይክ እንትን እንዲጠብቅ እንዲያይለት ምናምን ብቻዋንም እንዳትሆን እንደዛ አይነት ነገር ብሎት ነበረ። እሱም ወደ አዳማ ሄዷል። ሰይድም ያሲንንም ወደዛ ሰይድ የላከበት እንዲሄድ ያደረገበት ምክንያት ማለት ነው አንደኛ ቢሮ አለው የሰይድ ቢሮ፣ ብዙ ላፕቶፕ አለው፣ ኮምፒውተር አለው ምናምን እቃ አለው ቢሮ ውስጥ። ቤቱ የሰይድ ቤት አለ ምናምን እና ላይክ ሰይድ ሄደ ሲባል ያው ሌባ ምናምን ከሩቅ አይመጣም አይደለ? ከዛው ጠላት ምናምን ስለሚኖር እቃ እንዳይጠፋበት ሰው አለው እንዲባል እንደዛ እንዲሆን ነበረ ያሲንን የላከው ማለት ነው። ግን ያሲን ማለት ቁልፍ የቢሮ ቁልፍ ማዩጋ ስላለ እሱንም እንዲቀበላት ነበረ ሰይድ ያሲንን የላከው። ያሲን ሲሄድ ማለት ነው አላገኛትም።
አዳማ ሲሄድ አጣት። እዛ ሲሄድ አልተገናኙም። ደውዬለት ነበረ እንዳልተገናኙ ምናምን የነገረኝ። ከዛ በኋላ ደግሞ ወደ ድሬዳዋ ያሱም ማለት ነው ብዙ ጓደኞችም አሉት ድሬዳዋ። እዛም አካባቢ ብዙ ሰው ስለሚያውቅም ልክ መረጃ አለው ማለት ነው። መረጃ ይሰማል። ልክ እሷ ትኬት ቆርጣ ስትሄድ ሰማ እና ተከትሏት ማለት ነው ሄደው ወደ ድሬዳዋ። ለጓደኞቹም ድሬዳዋ ብዙ ጓደኞች አሉት የሚያውቃቸው ሰዎች ስላሉ ለእነሱም ነገራቸው ማለት ነው። ብዙ የሚያውቅ ሰው ስላለ እና ይገናኛሉ ብዬ አስባለሁኝ። ገና አልተደዋወልንም ማለት ነው። እዛ ከሄደ በኋላ እሷም ማለት ነው ድሬዳዋ እንደደረሰች እዛ አካባቢ እንደሆነች ቪዲዮ ለቃለች ማለት ነው። ቪዲዮ ድሬዳዋ የሄደችበት ምክንያት የመን ሄዳለሁ በድሬዳዋ ብላ በባህር ብላ የመን እገባለሁ፣ ሰይድ ጋር አብሬ ሄዳለሁ፣ ከሰይድ ጋር አብሬ ነው የምሆነው፣ ከሱ ጋር መለያየት የለብንም እያለች ነው። እዚህ ጋር እንግዲህ ሁለት ግራ የሚያገባ ነገር ነው። አንደኛ ነገር ለብር ብላ የምትፈልገው የሚመስለው ብር በጣም ትጠይቋለች፣ አታስብለትም። ይህን ያክል የምትለው ለልጆች እንደዚህ ያደረክ፣ ለሚስትህ እንደዚህ ያደረክ፣ ለሚስትህ እናት ለልጆች እናት እንደዚህ ያደርክ ነው የምትለዋለች ነው እሱንም በቃ አሁን ደግሞ አይ ከሰይድ ጋር መነጣጠር የለብኝ፣ ሰይድ ጋር አብሬ መሄድ አለብኝ፣ ካልሄድኩኝ ሙቼ ይገኛል አይነት ነገር ነው ብላ ልክ እሱ ሲሄድላት ማለት ነው እሷ ወደ ድሬዳዋ ሄደች። ድሬዳዋውን እንደደረሰች ምናምን እና ከደላላም ጋር ተነጋግራ በባህር ለመሄድ ማለት ነው። እኔ ግን የሚገርመኝ በባህር መሄድ እንደዚህ ቀላል ነው እንዴ? አይደለም ለሴት ልጅ ለወንድ ልጅ እኮ በጣም ከባድ ነገር ነው። ስንቶቹ ናቸው በዜና የምንሰማው ላይክ ጎረቤቱ ሰው ምናምን ሲወራ የምንሰማው በባህር ሄዶ ያልተመለሰ። እዛው ብዙ ነገር እኮ አለ፣ ጀልባ ይገለበጣል፣ ብዙ ችግር አለ። በረሃው እዚህ ፀሐይ በጣም ትንሽ ሲሞቅብን እንዴት ነው መቋቋም አቅቶን ጃንጥላ እንደዛ ነው የምናደርገው አይደለም። እዛ በረሃ እንደዚህ ከአንዱ ቤት እንደማለት መስሏት ሰይድን ብር እየጠየቀች ይሄን ያክል እንትን በሌለኝ እንደዛ አልተስማማኝም፣ ቤት ኪራይ አልኖርም እንደዚህ እንደምትለው ቀበጥ እንደዛ መስሏት ያው በባህር ሄዳለሁ ብላለች ማለት ነው። በዛ ላይ ሴት ልጅ ናት፣ መደፈር አለ፣ ብዙ ችግር ነው የሚያጋጥማት። እሱ አልታወቃትም። ፕላስ ደግሞ ሌላ ችግር ውስጥ ነው የምታስገባው። ለምን አሁን እሷ ሰይድ ማለት ነው አሁን ከሄደ በኋላ ለቪዲዮ እንዳለው ለሱመያ ብር እንዳስገባ እዛ ከሄደ በኋላ ከዛ አካውንት ቀንሶ ብር የለኝም ምናምን ስላለችው አላስቻለውም። የልጆቹ እናት ናት። የሆነ ነገር ድንገት እንትን ብትል ብሩን የሆነ ነገር አጥፍታው ሊሆን ይችላል አይታወቅም ምናምን ብሎ ብር አስገብቶላታል። ለአዩ ደግሞ እዚህ እያለች በጣም ብዙ ብር ነበረ አስገባልኝ ምናምን፣ ቤት ኪራይ እከፍላለሁ፣ የቤቱንም እንትን ስቴጅ ስላላችሁ ስንም ክፍያ እንላለሁ። ኢቭን አንተ ብትደክም እኔ ብሩ እኔ ጋ ይቀመጥ እዛ ሂደህ ብታጠፋውስ ምናምን እልክልሃለሁ ነው ያለችው ማለት ነው። በእውነት እሷ ጋር ብር ተቀምጠው አስፈለገኝ ቢላት ልትልክለት ነው የማይመስል ነገር ነው። ይሄ ችግር ውስጥ ነው ያለው ሰይድ። አሁን ብር ጨርሷል ያለው መመለሻ ራሱ የለኝም እያለ ነው ማለት ነው። አካውንቱ ላይ ያለውን ነገር ሁሉንም ጨርሷል። እና አሁን አዩ በባህር ስትሄድ ደላላዎቹ ከሄደች በኋላ ራሱ ደላላ ብር ይጠይቃል። በባህር ሲሄዱ ልክ መንገድ ከደረሱ በኋላ ይህን ያክል ብር አስገቡ፣ በሐዋላ ይህን ያክል ብር ይላኩላችሁ ምናምን እያሉ እንትን ይላሉ አይደለ? ያኔ ብዙ ብር አስገቡ ስትባል ከየት አምጥቶ ነው ሰይድ የሚያስገባላት ማለት ነው? ሌላ ችግር ውስጥ ነው እሱ። ለራሱ መመለሻ ራሱ የለኝም እያለ ነው አይደለም? ለእሷ ይህን ብዙ ብር ሲጠየቁ ያን ያክል ብር አውጥቶ ሊልክላት ማለት ነው። ሌላ ችግር እየፈጠረች ነው፣ አልታወቃትም። እሷ ግን እንዴት እንደምታስብ አላውቅም። ማለት እሷ የምታስበው በቃ ይሁን አንድ አቅጣጫ እንደ ጋሪ እንደዚህ አንድ አቅጣጫ የምታስበው ወደ ጎን። እንዴ ሴት ልጅ እኮ ብዙ እንትን በተለያየ ዳይሬክሽን ነው የሚያስበው ይባላል። እሷ ግን እያሰበች ያለችው ከወንድ ልጅ እንደውም ሴት ልጅ በማሰብ ደረጃ ይለያያል አይደለ? ሴት ብዙ ታስባለች ምናምን እንደዛ ነገር ይባላል። እሷ ግን እያሰበች ያለችው በአንድ አቅጣጫ ነው ማለት ነው። በዛ በዚህ ነክ ችግር ይመጣል እንደዚህ ይሆናል ምናምን እያለች አይደለም።
እስኪ ግን እንዳለቀቀችው ደላላውም ጋር እሱም እንትን እያላት ነው ገና ከዚሁ ሳትሄድ ማለት ነው። እዚህ ጠብቂኝ ብሏት እየጠበቀችው ነበረ፣ ግን አልመጣላትም። ተመልሼ ሲደውልልኝ እመጣለሁ እያለች ነው። እዛ ጋር ሆና ራሱ ሌላ ችግር ቢፈጠርስ ገና እዚሁ ኢትዮጵያ ያለች ማለት ነው። ከኢትዮጵያ ወጣ ደግሞ ጉዞ ሲጀምር ምን እንደሚያጋጥሟት አናውቅም። ኢንሻላህ እኔ ግን ያልገባኝ ነገር አዩ አሁንም ግልጽ ያልሆነልኝ አዩ ብር ነው የምታፈቅረው ወይስ ሰይድን ነው የምታፈቅረው? ማለት ብር በጣም ብዙ ብር ትጠይቀዋለች። የሆነ ነገር ሲመጣ እሱን ሰበብ አድርጋ ከሱ ብር መቀበል ነው የምትፈልገው ማለት ነው። እና አሁን የመን ድረስ ይሄዳል ነው የምትለው። አሁንም እሱን ወጪ ለማስወጣት ብዙ እኔ እንጃ ወጪ ሲያወጣ ደስ ይላታል መሰለኝ። ለእሷ ብሎ መስዋዕትነት ሲከፍል የሆነ እሷን እንደሚወዳት የምታረጋግጠው እንደዛ ከሆነ ተሳስታለች። ማለት ይሁን የጠየቀችውን ባደረገላት ቁጥር ይወደኛል ብላ ታስባለች መሰለኝ። ኢንሻአላህ በቃ ማለት እኔ ውዶች ያልገባኝ ነገር አሁን አዩ የመን የምትሄደው የሰይድ ፍቅር ነው ወይስ የብር ፍቅር? ፍቅር ከሆነ እኔ እንጃ እንደዚህ አይነት ፍቅር አለ ብዬ አላስብም። ማለት ያሳዝናል። እንደዚህ ኧረ እኔ እንጃ አንዳንዴ ፍቅር እውር ነው ይባላል፣ ግን እንደዚህ አይነት ፍቅር ከሆነ አላውቅም። ይሄ እብደት ነው የምለው ፍቅር ነው አይደለም። ለማንኛውም ውዶች ውድ ቤተሰቦቼ ያሲንም እየደወልኩለት ነበር፣ ስልኩ አይሰራም፣ ስልኩ ዝግ ነው። ያለውን ነገር ኢንሻአላህ ተከታትዬ ነው ምን አሳውቃችኋለሁ ማለት ነው። እስከዛ ድረስ ውድ ቤተሰቦች እስከዚህ ድረስ ስላዳመጣችሁኝ አመሰግናለሁ፣ ስላያችሁ አመሰግናለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አዲስ ነገር ያለውን ነገር ተከታትዬ እለቅላችኋለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።